በጣም የምታጓጓ ኑሩብኝ የምትል ከትሙብኝ የምትል ከተማ ሆናለችና በጣም ነው የምታስደስተው። በእውነት እንደዚህ አይነት ከተማ አየር ለመቀበል ዘና ለማለት ለኛ ደግሞ ለኪነ ጥበብ ባለሙያዎች ጽሁፎችን ለመጻፍ አንዳንድ ሀሳቦችን ለማምረት ደግሞ ገብርኤልም ሲደርስ በአመት ሁለቴ ለመምጣት ምናምን በቃ ሰበብ እየፈለጉ የሚመጡባት ከተማ ሆናለች። በቃ ከተማ ውስጥ መዞር ማታም ቀንም ያስደስታል። ሐዋሳ ከተማ ውስጥ ሁሉም ቦታ ያስደስታል። ዛፎቹ፣ ዘንባባዎቹ፣ ሀይቆቿ ምናምን በጣም ያስደስቱ ናቸው። በእውነት ለሀገራችን ኩራት የሆነች ከተማ ነች። ትንሽ እንቅልፍ ተቸግሬ ነበር። እዚህ ስመጣ በጣም ከ8 ሰዓት በላይ ነው የተኛሁት። ምን እንደሆነ አላውቅምና ሌላ ጊዜ ለእንቅልፍ ሁሉ የምመጣባት ከተማ ትሆናለች ብዬ አስባለሁ። ፋሚሊ ዘመተ ቆንጆ ሪዞርቶች አሏት፣ ሆቴሎች አሏት፣ መዝናኛ ቦታዎች አሏት፣ ነፋሻማ ቦታዎች አሏት። ኮሪደሮቿ አምረዋል። በቃ ሐዋሳ የሚጣል ነገር የላትም። ሁሉ ነገር የሚታይ የሚያስደስት ነገር ነውና ቤተሰብን ይዘመተ ልትዝናናበት የምትችል ለልጆች ወይም ለልጄ ላሳየው የሚችል ከተማ ነው። በጣም ጽዱ ነው፣ ውብ ነው፣ አረንጓዴ ነው። አረንጓዴ ነገር እንግዲህ ለብዙ ነገር ጠቃሚ ነው። ስለዚህ ለልጅህ ፈተና አልፈሃል ምናምን ጎበዝ ውጤት ካመጣህ ተብሎ የሚጋበዝ ከተማ ነው። ልትጋብዘው የምትችለው ከተማ ነው እና ሰዎችም ለልጆቻቸው ለቤተሰቦቻቸው እችን ከተማ ማሳየት ግዴታቸው ነው። በጣም ውብ ነች፣ በተፈጥሮ የታደለች ከተማ ነች እና እድሉና አጋጣሚው ያላችሁ ሰዎች መተው ቢጎበኟት፣ ልጆቻቸውን ቢያሳዩት። ውበት እኮ ዘንባባና ፎቅ ብቻ አይደለም። አንዱ ውበት ስታደንቅ እንትኑም ተመችቶሃል ማለት ነው። የአካባቢው ማህበረሰብም ተመችቶሃል ማለት ነው። የአካባቢው ማህበረሰብ ካልተመቸህማ ኒውዮርክም ቢያስቀምጡህ ምንም ቫልዩ የለውም። እንግዳ ተቀባይ ነው ህብረተሰቡ፣ የሚያስደስት ነው። ባህሉን ያስተዋውቃል። በሄድክበት እንድትበላ እንድትጠጣ፣ ጠግበህ እንድትሄድ፣ ቡና እንድትጋበዝ ያደርጋል። ይሄ እኮ ነው በቃ አንዱን ከተማውን ውብ ያደረገው። የምር ሐዋሳን ውብ ያደረገው ነገር አንዱ የህዝቡ አቀባበል ነው። ፈገግታው፣ ጨዋታው፣ መስተንግዶ በየኛውን ሐዋሳ ብቻ ሳይሆን አለታው እንደው ምናምን የተወሰኑ ከተሞች ሄደናል። በቃ ህብረተሰቡ እንግዳ ተቀባይ ነው። በደንብ ነው የሚያስደስተው። በእውነት የከተማክ ያለ ወይም ቤት ያለ አይነት ስሜት ነው የሚሰማህና ዋው